ሰላም ሰላም ውድ የታዴ ኢንፎ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው ሰሞኑን ጠፍቻለሁ፣ ይቅርታ። እንግዲህ ወደ ትምህርታችን ተመልሰናል። የዛሬው ርዕሳችን ሰባተኛ ክፍል ላይ ጀነራል ሳይንስ ውስጥ ካሉት ቶፒኮች መካከል ስለ ፓርቲክል ቲዎሪ የምንማማር ይሆናል ማለት ነው። የመጀመሪያው ፓርቲኩሌት ኔቸር ኦፍ ማተር ምንድን ነው የሚለውን ነገር ስናይ the particle of a model of matter states that all matter is made up of tiny moving particle with space between them። እንግዲህ እነዚህ ፓርቲክሎች ወይም ደግሞ ፓርቲክል ኦፍ ሞዴል ኦፍ ማተር የምንላቸው ስቴቶች ማለት ነው ከምንድን ነው የተሰሩት? እጅግ በጣም ቲኒ ወይም ደግሞ በጣም ትናንሽ ከሆኑ ነገሮች እንዲሁም ሙቪንግ ፓርቲክሎች ሙቪ ያደርጋሉ። ሙቪ የሚያደርጉት ምንድን ነው? አንዱ ከሌላው ስፔሱን ወይም ደግሞ ክፍተት በመካከላቸው ያለውን ክፍተት በመጠቀም ማለት ነው፣ ወይም ደግሞ ታሳቢ ማድረግ ማለት ነው። አላቸው ማለት ነው ክፍተት፣ አንዱ ከሌላው ፓርቲክል ምን አላቸው? ስፔስ አላቸው። ዜን ማተር ኢዝ ሜድ አፕ ኦፍ ፓርቲክልስ ቱ ስሞል ቱ ቢ ሲን ዛት ሙቭ ፍሪሊ አራውንድ ኢን ስፔስ። ስለዚህ ማተሮች ምንድን ናቸው? ከስሞል ፓርቲክል ነው የተሰሩት። እንደገና ደግሞ ፍሪሊ በሆነ መልኩ ወይም ደግሞ በነፃነት በአካባቢያቸው ባለው ክፍተት ምን ያደርጋሉ? ሙቭ ያደርጋሉ ማለት ነው። The inflation and shape of a balloon indicates that it is filled with a small particle of a gas such as helium, hydrogen, nitrous oxide, oxygen, or air. On the other hand, from the effect of wind blowing leaves or dust, it is possible to understand the particle matter is in continuous motion. The idea that matter is made up of tiny particles is called the particulate nature of matter። እንግዲህ ባሎን አለ። ባሎን ማለት ንፋፊት ወይም ደግሞ በአየር የተነፋ ንፋስ ማለት ነው። እነዛ አሁን ምን ያደርጋሉ? ጋዝ አላቸው። እነዛ ጋዛቸው በውስጣቸው ያለው ጋዝ ምንድን ነው? እነ ሄሊየም ሊሆኑ ይችላሉ፣ ሃይድሮጂን ሊሆን ይችላል፣ ናይትሮስ ኦክሳይድ ሊሆን ይችላል፣ ኦክሲጅን ሊሆን ይችላል። እንዲሆን ዜን እነዚህ እንትኖች ምንድን ናቸው? አንዱ ከሌላው ስፔሱን ጠብቆ ምን ያደርጋል ነው የሚለው ኮንቲኒየስሊ በሆነ ሞሽን ምን ያደርጋል? ይንቀሳቀሳሉ እነዚህ ፓርቲክሎች ማለት ነው። ዜን ዘ አይዲያ ኦፍ ማተር የምንለው ሜድ ኦፍ ቲኒ ፓርቲክልስ ነው። ይህ ደግሞ ከቲኒ ፓርቲክል የተሰራው ወይም ደግሞ የተገኘው ማተር ምን ይባላል ማለት ነው? ፓርቲኩሌት ኔቸር ኦፍ ማተር ይባላል ማለት ነው። ሌላው ፓርቲክል ቲዮሪ ኦፍ ማተር ነው። እንግዲህ ፓርቲክል ኦፍ ማተር እጅግ በጣም የተለያዩ ሳይንቲስቶች ተመራምረዋል፣ ብዙ ሳይንቲስቶች ማለት ነው። ዜን ፓርቲኩሌት ኔቸር ኦፍ ማተር ማለት ምን ማለት ነው? ሚንስ ዛት ኦል ማተር ኢዝ ሜድ አፕ ኦፍ ዲስክሬት ቲኒ ፓርቲክልስ። ዲስትሬክት ከሆኑ ቲኒ ፓርቲክሎች የተፈጠሩት ነው የሚለው ምን ማተሮች ማለት ነው፣ የተሰሩት ማለት ነው። መኒ ይርስ ላተር ከብዙ ዓመታት በፊት ማለት ነው ሳይንቲስቶች ካምባክ ዲሞክራቲክስ አይዲያ ዲሞክራቲክስ ስለ ፓርቲክሎች ወይም ደግሞ ስለ ማተሮች በደንብ የራሱን ምርምር አድርጓል። ሌሎችም ሳይንቲስቶች የራሳቸውን ምርምር አድርገዋል። ነገር ግን ሌሎች ሳይንቲስቶች የዲሞክራተስን አይዲያ ታሳቢ አድርገው እሱ ላይ ምን አድርገዋል? አዳርገዋል ማለት ነው። ምን አንዳንድ ሀሳቦችን ማለት ነው። ዘ ቲዮሪ ዘይ ዴቨሎፕድ ኢዝ ኮልድ ዘ ፓርቲክል ሞዴል ኦፍ ማተር። ቲዮሪ ምንድን ነው የሚባለው? ቲዮሪው አጠቃላይ ስለ ፓርቲክል ኦፍ ሞዴል ኦፍ ማተር ነው ማለት ነው። ዘ ፎሎዊንግ አር ሚን አይዲያስ ኦር ፖስቱሌትስ ኢን ዘ ፓርቲክል ሞዴል ኦፍ ማተር። እንግዲህ ስለ ሞዴል ኦፍ ማተር የተለያዩ ጥናቶች ወይም ደግሞ የተለያዩ ተመራማሪዎች የራሳቸውን ዋና ዋና አይዲያ በምርምራቸው ያገኟቸው ሀሳቦች አሉ። እነዛን ሀሳቦች ጠቅለል አድርገው ስለ ፓርቲክሎች ወይም ደግሞ ስለ ማተሮች
እንትን ይላሉ ማለት ነው፣ ይገልጻሉ ማለት ነው። ለምሳሌ የመጀመሪያው ኦል ማተር ኢዝ ሜድ አፕ ኦፍ ቲኒ ፓርቲክልስ ይላል። የመጀመሪያው ፖስቱሌታቸው ሁሉም ማተሮች የተፈጠሩት ወይም ምንድነው የተሰሩት ከምንድን ይላል? ከቲኒ ፓርቲክል ነው ይላሉ። ሁለተኛው ፖስቱሌታቸው ምንድነው? ዘ ፓርቲክልስ ኦፍ ማተር ሙቭ ኮንቲኒስሊ። እነዚህ ፓርቲክሎች ምን ያደርጋሉ? ኮንቲኒስሊ ቀጣይነት ባለው መልኩ ምን ያደርጋሉ? ሙቭ ያደርጋሉ፣ ይንቀሳቀሳሉ ነው የሚለው። ሶስተኛው አይዲያቸው ዘ ፓርቲክልስ ሃቭ ስፔስ ቢትዊን ዘም። እነዚህ ፓርቲክሎች ምን አላቸው? አንዱ ከሌላው ስፔስ አላቸው፣ በመካከላቸው ክፍተት አለ ወይም ባዶ ቦታ አለ ነው የሚለው። አራተኛ አይዲያቸው አዲንግ ቱ ማተር ሜክስ ዘ ፓርቲክል ሙቭ ፋስተር። ፓርቲክሎቹ ላይ ወይም ደግሞ ማተሮቹ ላይ ሂት ኢነርጂ ወይም ደግሞ ሂት አድ ካረግ ወይም ደግሞ ካለው ሂት ሙቀት ከተጨመረበት ሙቭ የማድረግ ፕሮባቢሊቲያቸው እጅግ በጣም ሞሽናቸው ወይም ደግሞ እንቅስቃሴያቸው በጣም ፈጣን ይሆናል ነው የሚለው። አምስተኛ ፖስቱሌታቸው ዜር አር ፎርስ ቢትዊን ዘ ፓርቲክልስ። በፓርቲክሎች መካከል ምን አለ ነው የሚለው? ፎርስ አለ ይላል። ስድስተኛ ፓርቲክል ኦፍ ዋን ሰብስታንስ ዲፈር ፍሮም ዘ ፓርቲክል ኦፍ አዘር ሰብስታንስ። አንዱ ሰብስታንስ ከሌላው ሰብስታንስ ወይም ደግሞ ከሌላው ፓርቲክል ምን ይላል? ይለያያሉ ነው የሚለው። እነዚህ ስድስቱም ስለ ማተሮች ወይም ደግሞ ስለ አተም ኦፍ ፓርቲክልስ የተጠኑ ወይም ደግሞ የተረጋገጡ ሀሳቦች ናቸው ማለት ነው። እንግዲህ ማተር ሶስት አይነት ስቴቶች አሉ። ሶሊድ አለ፣ ሊኩዊድ አለ፣ ጋዝ አለ ማለት ነው። ዜን እነዚህን ሶስት ስቴቶች ላይ ደግሞ ኮንቴን የሚያደርጉ የተለያዩ እንትኖች አሉ ማለት ነው። ለምሳሌ ዲፊውዥን አለ። ለምሳሌ ዲፊውዥን ምንድን ነው? ዲፊውዥን የምንለው እንግዲህ ዘ ሚክሲንግ ኤንድ ስፕሪዲንግ አውት ኦፍ ሰብስታንስ ዊዝ አናዘር ሰብስታንስ ዲዩ ቱ ዘ ሙቭመንት ኦር ሞሽን ኦፍ ኢትስ ፓርቲክል ኢዝ ኮልድ ዲፊውዥን። ዲፊውዥን የምንለው ሚክሲንግ ነው። አንድ ሰብስታንስ ከሌላ ሰብስታንስ በሙቭመንት ወይም ደግሞ በሞሽን አማካኝነት ሚክስ ኤንድ ስፕሬዲንግ የሚሆኑበት ሲስተም ይባላል፣ ዲፊውዥን ይባላል ማለት ነው። ኢት ኢዝ ኦልሶ ዲፋይንድ አስ ዘ ኔት ሙቭመንት ኦፍ ኤ ፓርቲክል ፍሮም አን ኤሪያ ኦፍ ሃይ ኮንሰንትሬሽን ቱ አን ኤሪያ ኦፍ ሎው ኮንሰንትሬሽን። ዲፊውዥን የምንላቸው ከከፍተኛው ኮንሰንትሬሽን ወደ ትንሹ ኮንሰንትሬሽን ፓርቲክሎች ምን ሲያደርጉ? ሙቭ ሲያደርጉ ማለት ነው። ሙቭ ሲያደርጉ ይሄ ምን ይባላል? ዲፊውዥን ይባላል ማለት ነው። ዲፊውዥን ኢን ጋዝ ምንድን ነው? ዲፊውዥን ኢን ጋዝ ላይ በጣም ቬሪ ፋስት ነው ይላል። ዲፊውዥን ኢን ጋዝ ኢዝ ቬሪ ፋስት ዚስ ኢዝ ቢኮዝ ዋት ምን ይላል? ዘ ፓርቲክልስ ሙቭ ቬሪ ኩዊክሊ ኢን ኦል ዳይሬክሽን። ምክንያቱም ሁሉም ፓርቲክሎች በሁሉም ዳይሬክሽን በፍጥነት ምን ያደርጋሉ? ሙቭ ያደርጋሉ ማለት ነው። ለምሳሌ ዘ ስሞል ኦፍ ሆት ሲዝሊንግ ፉድ reacts as even when we are at considerable distance። አያችሁ፣ ለምሳሌ ስሜል ኦፍ ሆት ሲዝሊንግ ፉዶች አሉ አይደለ? የነዚህ ዲፊውዥናቸው ምንድን ነው? እጅግ በጣም ሀይ ነው ማለት ነው። ሌላው ዲፊውዥን ሊኩድ ላይ ስንመለከት እጅግ በጣም ስሎወር ነው ማለት ስሎወር መካከለኛ የሆነ ነገር ነው። ቢኮዝ ከጋዝ አንጻር ማለት ነው። ጋዝ ላይ ዲፊውዥን በጣም ቬሪ ሃይ ነው፣ ቬሪ ፋስት ነው። ይህኛው ግን ስሎወር የሆነ እንቅስቃሴ ነው ያላቸው ሊኩድ ላይ። ቢኮዝ ዘ ፓርቲክል ኢን ሊኩድ ሙቭስ ስሎወር አስ ኮምፔር ቱ ፓርቲክል ኢን ጋዝ። ከጋዝ ሙቭ የማድረግ ፕሮባቢሊቲያቸው ሊኩዶች ወይም ደግሞ ፈሳሽ ነገሮች ዲፊውዥናቸው ምንድን ነው? ዝቅተኛ ነው ወይም አናሳ ነው። ኤግዛምፕል ኢፍ ኤ ድሮፕ ኦፍ ኢንክ ኢዝ ፑት ኢንቱ ኤ ቤከር ኦፍ ዋተር when the color of ink spreads into the whole water of the beaker። አያችሁ። ስለዚህ አሁን ዋተር ምንድን ነው? ሊኩር ነው። ዜን ሙቭ የማድረግ ፕሮባቢሊቲው ወይም ደግሞ የዲፊውዥን ፕሮሰሱ ምንድን ነው የሚለው ስሎወር የሆነ ነገር ነው ማለት ነው። ሌላው
ዲፊውዥን ኢን ሶሊድ ነው። ዲፊውዥን ሶሊድ ላይ ደግሞ እጅግ በጣም በጣም ምን የሆነ ነው እየደከመ ነው። በጣም ስሎ ነው። ቬሪ ቬሪ ስሎ ይለዋል ፕሮሰስ ቢኮዝ ዘ ፓርቲክል ኦፍ ሶሊድስ አር ሃይሊ ሪስትሪክትድ ቱ ሞሽን። ምክንያቱም ሶሊዶች ወይም ጠጣሮች ምንድን ናቸው? ለሞሽን ወይም ደግሞ ለእንቅስቃሴ ኃይል የሆነ ምን ያህል ሪስትሪክተር ነው፣ በጣም የተገደቡ ስለሆነ ማለት ነው እንቅስቃሴያቸው። በዛ ምክንያት ቬሪ ቬሪ ስለሆነ ነው። ሌላው ዲፊዥን ዴይሊ ላይፍ ነው። ዲፊዥን በቀን ከቀን ላይፋችንስ እንዴት ነው? ዲፊዥን ኤቭሪዌር አራውንድ አስ ኢን አወር ኤቭሪዴ ላይፍ ዘ ፎሎዊንግስ አር ሳም ኮመን ኢፌክት ኦፍ ዲፊዥን ኢን ዴይ ቱ ዴይ አክቲቪቲ። ቀን በቀን በምናደርገው ለምሳሌ እንቅስቃሴያችን ለምሳሌ ቲ አለ። ቲ ሚንስ ሻይ ማለት ነው። A tea bag placed in a cup of hot water will diffuse into the water ይላል። አያችሁ ካፕ አለ። ካፕ ላይ ሆት ዋተር ወይም ደግሞ ሙቀት የሆነ ዋተር ዜን ይሄ ደግሞ ምንድነው ማለት ነው? ዲፊውዝ የመሆን ፕሮባቢሊቲው ወደ ዋተርን ዲፊውዝ የመሆን ፕሮባቢሊቲ ያለው ነው የሚለው ቲም ወይም ሻይ ማለት ነው። ፐርፊውም ወይም ፐርፊውም ኢዝ ፕሮዲውስድ ኢን አር ፓርት ኦፍ ሩም። ለምሳሌ አንድ ሩም ላይ ፐርፊውም ወይም ደግሞ ሽቶ ቢነፋ ወይም ቢረጭ ማለት ነው ወይም ቢመራት it spreads to the rest through diffusion ይላል። ሬስት ነው። there are fewer of the second product chemicals in the further parts of the room so the molecule naturally spread out ናቸው። እንዲሁም ፉድ ከለሪንግ ብንመለከት እና ሶዳ ብንመለከት እነዚህ በሙሉ ምንድን ናቸው? ዲፊውዥን ናቸው ማለት ነው። ሌላው ፕሮፐርቲ ኦፍ ሶሊድ ሊኩዊድ ኤንድ ጋስ ምንድን ናቸው? ፕሮፐርቲያቸው ወይም ደግሞ ባህሪያቸው ምንድን ነው? እንግዲህ ሶሊድ ማለት ጠጣር ነው። ሊኩዊድ ማለት ፈሳሽ ነገር ነው፣ ወይም ውሃ ሊሆን ይችላል። እንድ ሲሆን ፈሳሽ ነገር የሚፈስ ነገር ማለት ነው። ጋዝ ደግሞ ያው ጋዝ ነው፣ የሚተን ነገር ማለት ነው። በሌላ አባባል ሶሊድ የምንለው ጠጣር ነገር ነው። ዜን የእነዚህ ፕሮፐርቲያቸው ወይም ደግሞ ባህሪያቸው ምንድን ነው? አኮርዲንግ ቱ ካይኔቲክ ፓርቲክል ቲዎሪ፣ እንደ ካይኔቲክ ፓርቲክል ቲዎሪ ሀሳብ በመነሳት ኦል ማተር ኢዝ ኮምፖዝድ ኦፍ ቲኒ ፓርቲክልስ። እነዚህ ኦል ማተሮች ምንድን ናቸው? ኮምፖዝድ ኦፍ ቲኒ ፓርቲክል ናቸው። ቲኒ ፓርቲክል የሚባሉት እነማን ናቸው? አተሙን ሊሆን ይችላል፣ ሞሌኩል ሊሆን ይችላል፣ እንድ አዮንስ ይሆናሉ ማለት ነው። ዚስ ፓርቲክልስ አር አሬንጅድ ዲፈረንትሊ ኢን ሶሊድ ሊኩዊድ ኤንድ ጋስ። እነዚህ ፓርቲክሎች ደግሞ ምን ይባላሉ? ሶሊድ ወይም ሊኩዊድ ወይም ደግሞ ጋዝ እንላቸዋለን ማለት ነው። ዜን ሶሊድ ምንድን ነው? ኢን ሶሊድ ዘ ፓርቲክል አር አሬንጅድ ኢን ፊክስድ ፓተርን። ፓርቲክሎች አሬንጅ የሚደረጉት በምንድን ነው? ፊክስድ በሆነ ፓተርን ነው። ዘ ፓርቲክልስ ሄልድ ቱጌዘር ስትሮንግሊ ኤንድ አር tightly packed. Particles in solid can vibrate, but they stay in the same place. Solids have a definite shape and definite volume. እንግዲህ ሶሊድ ምንድን ነው? ዴፊኒት ሼፕ ማለት ቅርጽ፣ ዴፊኒት ቮሊዩም አለው ማለት ነው። ኤግዛምፕል ኦፍ ሶሊድስ አር ለምሳሌ እነ ስቶን ውድ ሊሆን ይችላል፣ ሜታል ሊሆን ይችላል፣ ብረት ሊሆን ይችላል፣ እንድ ሶን ብቻ ሼፕ እና ቮሊዩም ያለው ማለት ነው። ይሄ ምን ይባላል? አጠቃላይ ሶሊድ ነው። ሶሊድ ማለት ጠጣር ነው አጭሩ። ስለዚህ ጠጣር የሆኑ ነገሮች በሙሉ ምንድን ናቸው? ሶሊዶች ናቸው ማለት ነው። እነዚህም ደግሞ ሶሊዶች ምንድን ናቸው? ፓርቲክሎቻቸው ፊክስድ ፓተርን ነው ያላቸው ማለት ነው። እዚህ ስዕሉ ላይ እንደምታዩት ሊኩዊድ ምንድን ነው? ሊኩዊድ ፈሳሽ ነው። ዘ ፓርቲክል ኢን ሊኩዊድ አር ሴፓሬትድ ባይ ስፔስ ዛት አር ላርጅ ኢነፍ ቱ አለው ዘ ፓርቲክልስ ቱ ስላይድ ፓስት ኢች አዘር። አያችሁ እንግዲህ ዲፈረንሳቸው ምንድነው? ከሊኩዊድ እና ከጋዝ እናያለን። ኢት ቴክስ ዘ ሼፕ ኦፍ ኢትስ ኮንቴነር ቢኮዝ ፓርቲክልስ ካን ሙቭ አራውንድ ሞር ፍሪሊ ዛን ዘይ ካን ኢን ኤ ሶሊድ። እንግዲህ ሊኩዊድ ላይ ሊኩዊድ ፈሳሽ ነው ብለናል። ኢሜጁ ላይ እንደምታዩት እነዚህ ከሶሊድ በተሻለ መልኩ ፍሪሊ በሆነ መልኩ በነፃነት ምን ያደርጋሉ? ሙቭ ማድረግ ይችላሉ ነው የሚለው። ለምሳሌ ዘይ ካን ኢን ኤ ሶሊድ ይላል። ለምሳሌ አት ሩም ቴምፕሬቸር ዋተር።
አያችሁ፣ ሩም ቴምፕሬቸር ላይ ያለ ውሃ፣ ኢታኖል፣ ቤንዚን፣ ኦይል አር ሊኩድስ። እነዚህ ፈሳሽ የሆኑ ነገሮች በሙሉ ምንድን ናቸው? ሊኩድ ናቸው ማለት ነው። ሊኩድ ናቸው። ነገር ግን ሙቭ የማድረግ ፕሮባቢሊቲያቸው ከሶሊድ አንጻር ምንድን ናቸው? ደህና ናቸው፣ ሚኒመም ናቸው ማለት ነው። ሌላው ጋዝስ፣ ጋዝ ላይ ምንድን ነው? ጋዝስ the particles in a gas are separated by much larger space than the particles in a liquid or a solid ይላል። እንግዲህ ከሶሊድ እና ከሊኩድ አንጻር ስናነጻጽረው የጋዞች ፓርቲክሎች ምንድን ናቸው? ሴፓሬት መሆን ይችላሉ። ማች ላርጀር ስፔስ በመካከላቸው እጅግ በጣም ሰፊ የሆነ ምን አለ? ስፔስ አለ። ከማንና ከማን ስናነጻጽረው? ከሊኩድ እና ከሶሊድ ማለት ነው። ሴርፎር ስለዚህ ጋዝ ኢዝ ሞስት ኢምፒቲ ስፔስ። ከሌሎቹ አንጻር ስናይ ጋዝ ምንድን ነው ማለት ነው? እጅግ በጣም ሰፊ የሆነ ኢምፒቲ ስፔስ ወይም ደግሞ ባዶ ቦታ አላቸው ማለት ነው። ለምሳሌ ጋዝ የምንላቸው እነማን ናቸው? እነ ኤር፣ ሃይድሮጅን፣ ኦክሲጅን፣ ካርቦን ዳይኦክሳይድ ኤንድ ናይትሮጅን አር ጋዝስ። እነዚህ በሙሉ ምንድን ናቸው? ጋዝ ናቸው ማለት ነው። እንደ አጠቃላይ ሶሊድ፣ ሊኩዊድ እና ጋዝ ፕሮፐርቲያቸው ምንድን ነው ስንል የመጀመሪያው ፊዚካል ስቴት አላቸው። አሁን አሬንጅመንት ኦፍ ፓርቲክል ላይ ጋዞች ለምሳሌ ፊዚካል ስቴታቸውን ስንመለከት ዲስኦርደርድ አሬንጅድ ናቸው አንደኛው። ሁለተኛው ፓርቲክልስ አር ቬሪ ፋር ኤፓርት። ከላይ እንዳያችሁት ፓርቲክሎች ምንድን ናቸው? ቬሪ የሆነ ፋር ወይም ደግሞ ስፔስ አላቸው፣ ኢምፒቲ ስፔስ አላቸው ጋዞች ማለት ነው። ኦልሞስት ኖ አትራክቲቭ ፎርስ ቢትዊን ዘም። በመካከላቸው ያለው አትራክቲቭ ፎርስ በጣም የለም ማለት ይቻላል ማለት ነው። ሊኩዶች ደግሞ ምንድን ናቸው? ለስ ኦርደርሊ ናቸው። አሬንጅድ ፓርቲክል አር ሪሌቲቭሊ ክሎዝ ቱ ኢች አዘር ናቸው። ሃቭ ሪላቲቭ አትራክቲቭ ፎርስ፣ የተወሰነ አንጻራዊ የሆነ አትራክቲቭ ፎርስ አላቸው ማለት ነው። ሶሊዶች ስንመለከት ኦርደርሊ አሬንጅድ ሬጉላር ፓተርን፣ ሬጉላር የሆነ ፓተርን አላቸው ሶሊዶች። ፓርቲክሎቹ ምንድን ናቸው? እጅግ በጣም ቬሪ ክሎዝ ቱ ኢች አዘር፣ አንዱ ከሌላው ምንድን ነው? ዝግ ነው ወይም ደግሞ በጣም የተጠጋጋ ነው ማለት ነው። ልክ እንደ ጋዝ ኢምፒቲ ስፔስ የላቸውም ማለት ነው ሶሊዶች። ሌላው ከሞሽናቸው አንጻር ጋዞች በጣም ፍሎ ያደርጋሉ። እንደገና ደግሞ ፍሎ ቱጌዘር ራንደም ሞሽን ያደርጋሉ። ብዙ ጊዜ ፍሉድ ናቸው ጋዞች ማለት ነው። ፍሉድ ናቸው ከሞሽን ኦፍ ፓርቲክል ስንመለከት ማለት ነው። ሊኩዶች ፍሎ ቱጌዘር ራንደም ሞሽን ነው። ሶሊዶች ደግሞ ዱኖት ፍሎ ኦር ሞር ናቸው። አብዛኛዎቹ ቫይብሬት ፊክስድ ፖዚሽን ናቸው ማለት ነው። ስለዚህ ዴንሲታቸውን፣ ፕሬዠራቸውን፣ ዲፊውዥን ዲያግራም እነዚህ በሙሉ ካራክተራቸው ወይም ፕሮፐርቲያቸው ነው ማለት ነው። እንግዲህ የዛሬው ክላሳችን ይህን ይመስላል። በቀጣይ ቼንጅ ስቴት የምንማማር ይሆናል። ያው ይቅርታ ትንሽ ጉንፋን ስለያዘኝ ነው። በቀጣይ ክፍለ ጊዜያችን እስከምንገናኝ ድረስ ሰላም ያገናኘን። ሰላም ሁኑልኝ።